ሰላም ጤና ይስጥልኝ ቅዱሳኖች እንዴት ሰነበታችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነበር? ጌታ ለዘላለም ይክበር። እኛ ጋር ድንቅና ግሩም የሆነ ሳምንትን ያሳለፍነው እግዚአብሔር ከኛ ጋር ነበር። ብዙ ድል ሰጥቶናል። እግዚአብሔር ይባረክ። ያው ከቅዱሳኖች ጋር እግዚአብሔር እንዳለ አምናለሁ። አብሮ ስለሚንቀሳቀስ መንፈስ ቅዱስ ሁልጊዜ ድሉ የክርስቲያኖች ነው። ጌታ ስሙ ይባረክ። መንፈስ ቅዱስ የተባረከ ይሁን። ባለፈው ሳምንት ኤፌሶን ምዕራፍ 4 ላይ ያለውን ቃል በተቻለኝ መጠን ትንሽ ለማስረዳት ሞክሬያለሁ፣ ለመናገር ሞክሬያለሁ። እስረኛው ጳውሎስ የጻፈውን መልእክት ነው እየተናገርኩ የነበረው። ምክንያቱም እሱ በእስር ቤት ሆኖ ያየውን ራእይ ወይም ደግሞ የሚያውቀው የገባው መንፈስ ቅዱስ የነገረው ነገር ግልጽ አድርጎ ለሰዎቹ አካሄዳቸውን እንዲያጸኑ መንገዳቸው የቀና እንዲሆን እያለ ምክራዊ ትምህርት ያስተምራቸው ነበር እና መጠንቀቅ እንዳለባቸው ይመክራቸዋል። እና እዚህ ቦታ ላይ ደግሞ አሁን እዛው ምዕራፍ 4 ላይ ከቁጥር 17 ጀምሮ ያለውን ደግሞ በዓለማውያን ሰዎችና በቅዱሳኖች መካከል ያለውን ነገር ግልጽ አድርጎ ጳውሎስ ይናገራል። እንደዚህ ብሎ ይጀምረዋል መጽሐፍ ቅዱሱ። እንደ ብርሃን ልጅ መኖር ይላል። እንደ ብርሃን ልጆች መኖር፣ የብርሃን ልጆች ማለት የክርስቶስ ልጆች ማለት ነው። ስለዚህ በዚህ ቃል መሰረት ደግሞ እንደገና ዛሬ በዚህ ማለዳ አብረን እንቆያለን። የደወላችሁልኝ እግዚአብሔር ይባርካችሁ፣ ያበረታታችሁኝ፣ በርቺ ያላችሁ እግዚአብሔር እርዳሽ ያላችሁኝ እግዚአብሔር አብዝቶ ይባርካችሁ፣ ተባረኩ። መልእክት ያስቀመጣችሁ ሰዎችም እንግዲህ እንደ እግዚአብሔር ሰው በመልእክቱ መሰረት ጸልያለሁ። እግዚአብሔር መልካም መልስ ስለሚመልስ እግዚአብሔርን እጅግ አድርጌ በዚች ማለዳ አመሰግናለሁ። ቤተክርስቲያን መምጣት ለምትፈልጉ ሰዎች ከታች በተጻፈው አድራሻ መሰረት መምጣት ትችላላችሁ። መታችሁ ከኛ ጋር አብራችሁ መሆን ትችላላችሁ። እግዚአብሔር መልካም ነው፣ ጌታ መልካም ነው። ቤተክርስቲያኗን በዛው ብታዩት ደስ ይለኛል። እግዚአብሔር አብዝቶ ይባርካችሁ። የእግዚአብሔርን ቃል አነባለሁ በጌታችን በኢየሱስ ክርስቶስ ስም አሜን። ስለዚህ ይህንን እነግራችኋለሁ፣ በጌታ አደራ እላችኋለሁ፣ በአስተሳሰባቸው ከንቱን እንደሚኖሩ እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔር ሕይወት ተለይተዋል። ሕሊናቸውም ስለደነዘዘ የማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል ይላል። እናንተ ግን ክርስቶስን ያወቃችሁ እንደዚህ ባለ መንገድ አይደለም። በእርግጥም ስለ እርሱ ሰምታችኋል፣ በኢየሱስ እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለነበረባችሁ ሕይወት በሚያታልሉ ምኞት የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞ በአእምሮአችሁ መንፈስ እንድትታደሱ እውነተኛ በመሆን ጽድቅ እንድትሆኑ ቅዱሳን እግዚአብሔር እንድንመስል የተጠራነውን አዲሱን ሰው እንድትለብሱ ነው ይላል። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ ሁላችሁም የአንድ አካል ብልቶች ነንና ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለማያንጸባርቅ ነው ትንሽ። እግዚአብሔር ጻድቅ ነው፣ እግዚአብሔር መልካም ነው። ክብር ለኢየሱስ ይሁን። እዚህ ቦታ ላይ ያለውን ቃል እንግዲህ ከአሕዛብ መነሻ አድርጎታል ጳውሎስ እና የነሱን የመጀመሪያ የነዚህን የአሕዛብን ሕይወት ግልጽ አድርጎ ይናገራል ጳውሎስ። ስለዚህ ለዚህ ቃል አብረን እንጸልይና ቀጥታ ወደ ቃሉ ይዳል። እግዚአብሔር አምላክና መድኃኒት ሆይ እጅግ አድርገን እናመሰግናለን። ታስተምረን ዘንድ ወደሃል። በዚህ ማለዳ ልትናገረን ፈልጋል። እግዚአብሔር ሆይ እኛ አሮጌውን ማንነታችንን ሰቅለን ጌታ ኢየሱስ ክርስቶስን እሱን የግል አዳኝ አድርገን ተቀብለን ከአሮጌ ማንነት ወጥተን ወደ አዲሱ ማንነት ገብተናልና በፍቅር እንድንመላለስ ውሸትን ከኛ እንድናስወግድ ዛሬ በዚች ማለዳ ወደኔ መታሃል። ጌታ እጅግ አድርጌ አመሰግናለሁ። ለእያንዳንዳችን ስለምታስተምረን ስምህ ብሩክ ይሁን። የቃልህን ብርሃን በእያንዳንዳችን ላይ አብራ። ስለሁሉ ተመስገን፣ በጌታችን በኢየሱስ ስም አሜን። የእግዚአብሔር ቃል እዚህ ቦታ ላይ የሚናገረው ስለ አሕዛብ ግን እንደ ብርሃን ልጆች መኖር አለባችሁ ይልና መጽሐፍ ቅዱሱ ግን ስለዚህ ይሄንን እነግራችኋለሁ በጌታ አደራ እላችኋለሁ ብሎ ይላል። ጳውሎስ በጌታ አደራ እላችኋለሁ ብሎ ይልና በአስተሳሰባቸው ከንቱን እንደሚኖሩ እንደ አሕዛብ ልትመላለሱ አይገባችሁም። እንደ አሕዛቦች ልትሆኑ አይገባም። አሕዛቦች ለማያስፈልግ ልቦና ለማያስፈልግ ሃይምሮ እግዚአብሔር ራሱ አሳልፎ ሰጥቷቸዋል። ምክንያቱም የሚፈልጉት የአሕዛቦች ሕይወት በራሳቸው መንገድ መሄድ፣ የእግዚአብሔርን ሐሳብ የእግዚአብሔርን እቅድ የእግዚአብሔርን ነገር ማስተላለፍ በፍጹም አይፈልጉም። መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይላል፣ እንደ አሕዛብ ልትመላለሱ አይገባችሁም። የአሕዛብ አመላለስ እንደዚህ ነው ይላል። እነርሱ ከልባቸው መደንደን የተነሳ
ስለማያስተውሉ ልቦናቸው ጨልሟል። በጣም የሚገርመው ከልባቸው መደንደን የተነሳ ማስተዋላቸው ሁሉ ጨለማ ነው። ልባቸው ደንድኗል። የእግዚአብሔርን ነገር ከመስማት ይልቅ እግዚአብሔርን ከማዳመጥ ይልቅ የእግዚአብሔርን አቅጣጫ ከመፈለግ ይልቅ በራሳቸው መንገድ መጓዝን ይፈልጋሉ። ይሄን ደግሞ ያስቀመጠባቸው የዚህ ዓለም ገዢ ነው። ምክንያቱም አሕዛብ ውስጥ የእግዚአብሔር ልጅ ኢየሱስ ከገባ ብርሃን እንደሚበራ ስለሚያውቅ ልባቸው ደንዳና እንዲሆን ያደርጋል። ልቡ ደንዳና ሰው ስለ ኢየሱስ ሲሰማ ፌዝ ይቀድመዋል፣ ፌዘኛ ይሆናል፣ የሚያፌዝ ይሆናል። የእግዚአብሔር ልጅ ኢየሱስን የግል አዳኝ አድርገህ ተቀበል፣ ከድቅድቅ ጨለማ ወደሚያስደንቀው ብርሃንና ብለህ ለአሕዛብ ሄደህ ብትነግረው እሱ አንተ ላይ ያፌዛል። ምክንያቱም ልቡ ደንድኗል፣ በጨለማ ይመላለሳል። ጨለማ ውስጥ ያለ ሰው ስለ ብርሃን ስትነግረው ወደ ብርሃን ከመግባት ይልቅ አስፈላጊ የሚያደርገው ወደ ጨለማው መፍጠን ነው። ከዚህ የተነሳ ልባቸው ደንዳና ነው። ነጋቸውን አያስቡም። ነገ የት ነው መሄደው አይሉ። ሲኦል እንደሚገቡም አያስቡም። በመስጠት አንዳንድ ነገር በማድረግ በቃ ቢሆን የሚመስል ነገር በማድረግ ወደ ገነት የሚገቡ ይመስላቸዋል። ለዚህ ብዙ ሰው በወጣትነቱ እድሜው ልቡ ደንዳና ስለሆነ ወደ እርጅና ሲመጣ ያለውን ለሰው በመስጠት ገነት የሚገባ ይመስለዋል። ግን ገነት መግቢያው መንገድ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ሰው ኢየሱስ ክርስቶስን የግል አዳኝ አድርጎ ካልተቀበለ በድቅድቅ ጨለማ ይኖራል ማለት ነው። በነጭ ልብስ ቢሆን ኖሮ ብዙዎች ነጭ ልብስ በሚለብሱ ቢሆን ኖሮ ብዙዎች ይቀድሙን ነበር። ግን እንደሱ አይደለም። በሱ ሊሆን አይችልም። ልብሱ ጥሩ ነው፣ መጽናት ጥሩ ነው፣ መጸለይ ጥሩ ነው። ግን አንድ መንገድ አለ፣ እሱም ክርስቶስ ነው። ኢየሱስ ክርስቶስን የግል አዳኝ አድርጎ ያልተቀበለ ሰው ልቦናው ደንዳና ነው፣ በጨለማ ይመላለሳል፣ ጨለማ ውስጥ ይኖራል ማለት ነው። የእግዚአብሔርን ነገር በኃይል ይገፋል። እናትየው ለምሳሌ ማርያምን በጣም የሚወዱ ሰዎች ኢየሱስን ብላችሁ ጠይቋቸው፣ ግን ኢየሱስን በኃይል ይገፉታል። ግን አዳኝ ሆኖ የመጣው ኢየሱስ እንጂ ማርያም አይደለችም። ማርያም እንደማንኛውም ልጆች ሰው ናት። እንደማንኛውም አወላለድ ከሰዎች የተወለደች ናት። ኢየሱስ ክርስቶስን መለኮታዊ አወላለድ በማርያም ውስጥ ሆኖ የተወለደውን እሱን ከመቀበል ይልቅ እሷን መቀበል አድርገው መርጠዋል። ምክንያቱም የዚህ ዓለም ገዢ ልባቸውን ደንዳና አድርጎ በጨለማ እንዲመላለሱ ያደርጋል። ትጋታቸው፣ ጭንቀታቸው፣ እግዚአብሔርን አፈላለጋቸው ደስ ይላል፣ ያስቀናል። ግን ከእውነቱ ሊገናኙ አይችሉም ማለት ነው። ምን ስለሆነ? ልቦናቸው ደንዳና ስለሆነ። ለብዙዎች ይሄ ህመም ሊሆን ይችላል። ግን እውነቱ መጽሐፍ ቅዱስ የሚናገረው እውነት ስለሆነ ነው። ክብር ለሱ ብቻ ይሁን። ልባቸው ደንዳና ስለሆነ የተነሳ ስለማያስተውሉ ልቦናቸው ጨልመዋል ይላል። አያስተውሉም፣ ልቦናቸው ጨለማ ነው። ከእግዚአብሔር ህይወት ተለይተዋል። የእግዚአብሔር ህይወት ሊኖሩት በፍጹም አይችሉም። የእግዚአብሔር ህይወት ሊኖር የሚችል ሰው በክርስቶስ አምኖ ወደ አባቱ የተጠጋ ሰው ነው በእግዚአብሔር ህይወት ውስጥ መኖር የሚችል። የእግዚአብሔር ህይወት ማለት ክርስቶስ ነው። ክርስቶስን የተቀበለ ሰው በህይወት ይኖራል፣ እንደገና አዲስ ፍጥረት ሆኗል ማለት ነው። ስለዚህ ከዚህ ህይወት ተለይተዋል። ህሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ የሌለውን ብልግና ራሳቸው አሳልፈው ሰጥተዋል። ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። ምክንያቱም ህሊናቸው ስለደነዘዘ ማየት ማወቅ አይችሉም። በጨለማ ውስጥ ሆነው የደነዘዘ ማንነት ውስጥ ገብተዋል። ጨለማ ውስጥ ሆነው ህሊናቸው እንደደነዘዘ በማይረካ እርካታ የሌለው ድንዛዜ ስለሆነ የተለያየ ኃጢአት ይሰራሉ። እግዚአብሔር የማይከብርበትን ኃጢአት ይሰራሉ። ግን እግዚአብሔር ይቅር ይለናል ይላሉ። እግዚአብሔር ይቅር የሚለው በክርስቶስ ላመነው ትውልድ ብቻ ነው። በክርስቶስ ኢየሱስ አምኖ ለዳነው ህዝብ፣ ለዚህ ህዝብ ይቅርታ ያደርጋል ጌታ እንጂ ሰው ይቅርታ ለማግኘት ኢየሱስ ክርስቶስን የግል አዳኝ አድርጎ መቀበል ያስፈልጋል። ከድንግል ማርያም የተወለደ ከሰማይ ምስክርነት ያገኘ ከምድር ከሷ እሱ ሚላችሁን አድርጉ ብላ ምስክርነት ከሰጠችበት ከዚህ ከኢየሱስ ክርስቶስ ወንጌል ውጪ ህይወት ውጪ የእግዚአብሔር ህይወት ሊያገኝ ማንም ሰው አይችልም ማለት ነው። ጌታ ለዘላለም የተባረከ ይሁን። ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። ቅጥ የሌለው ብልግና፣ ቅጥ የሌለው ብልግና አለ መጽሐፍ ቅዱስ ውስጥ። ቅጥ የሌለው እግዚአብሔር ባልና ሚስት ብሎ ለፈጠረው ሰው ሴትና ወንድ አድርጎ የፈጠረው እግዚአብሔር ሁለት የተለያየ ሰውን በአንድ ላይ አድርጎ የፈጠረበት ዋናው ሐሳብ ሰዎች አንድ ሚስት አግብተው አንድ ባል አግብተው እንዲኖሩ ነው። ቅጥ የሌለው ኑሮ ግን ወንድና ወንድ፣ ሴትና ሴት እንዲጋቡ፣ ወንድና ወንድ እንዲጋቡ ያደርግ። ቅጥ የሌለው ህይወት ኑሯቸው ቅጥ የሌለው እንዲሆን ያደርጋል።
ህሌናቸውን ስላደነዘዘ ሁሉ የተፈቀደ እስከሚመስላቸው ድረስ በዚህ መልክ ጉዞ ያደርጋሉ። እግዚአብሔር ጻድቅ የሆነው ጌታ ግን የአሕዛብን ኑሮ እንደዚህ ያስቀምጠውና እናንተ ግን ብሎ ይላል። ወደ ቅዱሳኖች ሲመጣ እናንተ ግን ክርስቶስን ያወቃችሁ ይላል። እናንተ ኢየሱስን ያወቃችሁ ከክርስቶስ ጋር ያላችሁ እንደዚህ ባለ መንገድ አይደላችሁ ማለት። ይሄን መንገድ ከናንተ ተለይቷል። ጌታን ሳትቀበሉ በዚህ ዓለም ውስጥ ነበራችሁ። ኢየሱስ ክርስቶስን ግን የግል አዳኝ አድርጋችሁ ከተቀበላችሁት በኋላ በመንፈስ ቅዱስ ማህተም ከታተማችሁ በኋላ እናንተ እንደነዚህ አሕዛቦች አይደላችሁም፣ በፍጹም አይደላችሁም ማለት ጳውሎስ። የአሕዛብ ሕይወት የላችሁም ብሎ ነገራቸው ኢየሱስ ክርስቶስ ጌታ። በእርግጥ ስለነርሱ ሰምታችኋል፣ በኢየሱስ እንዳለው እውነት በእርሱ ተምራችኋል። የነርሱን ሰምታችኋል ተናግሬያለሁ። በኢየሱስ እንዳለው እውነት ደግሞ በእርሱ ተምራችኋል። የኢየሱስ ክርስቶስን እውነት ተምራችኋል። ቀድሞ ስለነበራችሁበት ሕይወት በሚያታልል ሞኝነት የጎደለውን አሮጌ ሰውነት በቀድሞ በነበራችሁት ሕይወት ቀድሞ የነበረው ሕይወት ቅድም አሕዛብ ብለን የተናገርኩትን ቃሎች የሚሰራ ሕዝብ ማለት ነው። ከዛ ውስጥ ጳውሎስ አውጥቷቸዋል። ከደነዘዘ ማንነት ራስን ከማታለል አንተ የበላይ ነህ ብሎ ሲነግረው አዎ የበላይ ነኝ ብሎ ራሱን እያታለለ ከእግዚአብሔር ሕይወት የተለየ ትውልድ ከዛ መካከል ጥሪ የደረሳቸው የኤፌሶን ቤተክርስቲያን የሚኖረው ትውልድ አገልጋይና ተገልጋይ ከሐዋርያው ጳውሎስ ከእስር ቤት የመጣው ደብዳቤ ምዕራፍ 4 ላይ ያለው ስለዚህ ነገር አዝሎ ነው የመጣው ማለት ነው። ቤተክርስቲያን ውስጥ እናንተ እንደዚህ መኖር የለባችሁ ማለት ቀድሞ የነበረውን ኑሮ ተንተን አደረገው። ምክንያቱም በመንፈሳቸው ወደ ኋላ ተመልሰዋል። እነዚህ ሰዎች እርግጠኛ ነኝ እንደ አሕዛቦቹ የመኖር ህልም ውስጥ ገብተዋል። ስለዚህ ጳውሎስ ሲናገር ልክ እንደ የፈርዖን ዘመን እንደ ዘጸአት ዘመን እንደዛ ዘመን ወደ ኋላ የተመለሱ ይመስለኛል። የእስራኤል ሕዝብ ወደ ግብጽ በስጋው አይደለም የተመለሰው፣ በመንፈሱ ነው የተመለሰው። ብዙ የክርስቲያን በጌታ ቤት አሁን ስንመጣ ብዙ መከራ፣ ብዙ ውጣውረድ፣ ብዙ ነገሮች አድርገን ነው የመጣነው። ብዙ ውጣውረድ በህይወታችን አልፏል። እያንዳንዳችን ብንጠየቅ ብዙ ነገሮችን አሳልፈን ነው ወደ ጌታ ስንመጣ ብዙ መከራ ውስጥ ተላቀን በገንዘብ የማይገዛውን ሰላም አግኝተን በሰላሙ ጉያ ውስጥ አድገን ለዚህ የበቃ ነው ኢየሱስ ክርስቶስን የግል አዳኝ አድርገን ተቀብለን። ከጌታ ጋር ከሆነን በኋላ በቀድሞ የነበረው ነገር አይመጣም ወይ? ይመጣል። በሐሳባችን አይመጣም? ይመጣል። ወይ እንደዚህ በሆንን ወይ እንደዚህ ባደረግን ብለን እንላለን። ወይ ደግሞ ምን ነው ቀደም ብዬ ወደ ጌታ ባልመጣ ትንሽ ጨፍሬ ትንሽ ዓለምን አይቼ ትንሽ ዘና ብዬ በመጣ ብለን ብለው የሚያስብ ብዙ ሰው ይኖራል። በተለይ አዲሱ ጄኔሬሽን ይሄንን ሊያስብ ይችላል። ምክንያቱም ቆንጆ ይመስለዋል ውጪ ያለው ነገር ብርቅርቁ፣ ጭፈራው፣ ዳንሱ፣ መታወቁ፣ እውቅና መምጣቱ ምናምኑ ሲያየው ያ ነገር ሊያምረው ይችላል። ለዚህ ነው ጳውሎስ መጀመሪያ የአሕዛቦቹን ስራ በተግባር ያለውን ስራቸው ግልጽ አድርጎ ደብዳቤው ላይ ጻፈ። ከዛ በኋላ እናንተ ቅዱሳኖች ኢየሱስን ክርስቶስን የግል አዳኝ አድርጋችሁ የተቀበላችሁ እናንተ ግን እንደዚህ አይደላችሁም አላቸው። ግን እንደዚህ አይደላችሁ ማለትና እንደ ቀድሞ እንደነሱ በነበራችሁበት ጊዜ የነበረው ማንነት አለ አላቸው። እንደዚህ ይላል ቀድሞ ስለነበረው ህይወት ቁጥር 22 ላይ ቀድሞ ስለነበረው ህይወት በመታለል ሞኝነት የጎደፈውን አሮጌ ሰውነታችሁን አውልቁት። በሞኝነት የተታለላችሁበት በአሕዛብ ህይወት ውስጥ በኖራችሁበት ዘመን የነበረ አሮጌ ነገራችሁን አውልቁ። አሮጌ ነገር እንዳልወለቀ ጳውሎስ በመንፈስ አውቋል። ወገኖች አሮጌ ነገር መውለቅ ግዴታ ነው። ጸበኛ ከሆንን ጸቡን ማቆም፣ በምኞት የምናብድ ከሆነ እሱን ማቆም፣ ምንዋሽ ከሆነ እሱን ማቆም አለ። ወደታች ስለ ውሸትም ይጽፎልናል። መስረቅ ከሆነ እሱን ማቆም፣ ዝሙት ከሆነ ማቆም፣ የተለያዩ ኃጢአቶችን እርግፍ አድርገን ትተን ከክርስቶስ ጋር በመስቀል ላይ መሰቀል ይጠበቅብናል አለ ጳውሎስ። ስለዚህ መጠበቅ ይገባችኋል። ይሄንን ማውለቅ አለባችሁ። አሮጌውን ልብስ አውልቁታል። አውልቋችሁ እንድትጥሉ ተምራችኋል።
አሮጌውን ነገር አውልቃችሁ እንድትጥሉ ተምራችኋል። ደግሞ በአእምሮአችሁ መንፈስ እንድትታደሱ እውነት በሆነው ጽድቅ እንድትሆኑ ቅዱሳን እግዚአብሔር እንድትመስሉ የተፈጠረውን አዲሱን ሰው እንድትመስሉ ነው አለ። እንደገና ደግሜ እለዋለሁ። ክብር ለኢየሱስ ይሁን። እንደዚህ ይላል፣ ዕውቀታችሁን እንድትጥሉ የአሮጌውን ዕውቀት እንድትጥሉ ተምራችኋል ይልና ደግሞ በአእምሮአችሁ መንፈስ እንድትታደሱ እውነተኛ መሆን አለባችሁ። በአእምሮ መታደስ፣ በእውነት ያንን አሮጌውን ነገር እንድትጥሉ ተምራችኋል። ጣሉት። አሮጌ ነገር በአዲስ አቁማዳ ውስጥ አስጨምሩ አለ ኢየሱስ። እንደተናገረው አሮጌ የቆየ ጠጅ በአዲስ አቁማዳ ውስጥ ቢገባ እንዴት ምንድነው የሚሆነው አለ። አዲሱ የወይን ጠጅ በአሮጌ አቁማዳ ውስጥ ቢገባ አለ ኢየሱስ። አሮጌ አቁማዳ ውስጥ አዲሱ የወይን ጠጅ ሲገባ ይቀደዳል። እኩል መሄድ አይችልም፣ እኩል መራመድ አይችልም። ስለዚህ ስለሚፈነዳ ወይን ጠጁ ሜዳ ላይ ይሆናል ማለት ነው። ስለዚህ ጌታ ኢየሱስ ያስተማረው አሮጌ ማንነት ውስጥ አዲስ ነገር ሲገባ አሮጌው መሰቀል አለበት። አሮጌ ማንነት ጥለን አዲስ ማንነት መቀበል አለብን። አሮጌውን ማንነትን እንድትጥሉ ተምራችኋል አለ ጳውሎስ። አስተምሯቸዋል ማለት ነው። አሮጌ ማንነት በእናንተ ህይወት ውስጥ አይጠቅምም ብሎ ጳውሎስ ረገጥ አድርጎ እነዚህን ሰዎች አስተምሯል። ስለዚህ እያስታወሳቸው ያሉበት መንገድ የመጡበትን መንገዳቸውን ነገረ። እንደገና በዛ ህይወት እንደሚኖሩ ነገራቸው። ከዛ ደግሞ ወጥተው እንዲጥሉ እንደተማሩ ነገራቸው። ከዛ በኋላ እንደዚህ ብሎ መልእክቱን እንደገና ያስተላልፋል። ክብር ለኢየሱስ ይሁን። እግዚአብሔር ጻድቅ ነው ወገኖቼ። ደግሞ በአእምሮአችሁ መንፈስ እንድትታደሱ ያስፈልጋል። በአእምሮ መንፈስ፣ በቃ አእምሮ መንፈስ አለው። አእምሮ ውስጥ መንፈስ እኮ አለ። መንፈስ በአካላችን ሙሉ አለ መንፈስ ቅዱስ። በዚህ በአእምሮ መታደስ ያስፈልጋል። አእምሮአችን ብዙ የሚነግረን ነገር አለ። ከኃጢአት ነገር ውስጥ አብረን እንድንጣበቅ ይረዳናል፣ ደግሞ እንድንወጣም ያግዘናል። ስለዚህ መታደስ አሮጌውን ነገር ለመጣል ያስፈልጋል። በአእምሮአችን አሮጌ የሚመጣው ነገር ዞር በል አንተ ከክርስቶስ አይደለህም አላውቅህም ብለን ልንክደው ያስፈልጋል። ልንተወው ያስፈልጋል። ልንሸሸው ያስፈልጋል ወገኖች። ጳውሎስ ደጋግሞ ስለ አሮጌና ስለ አዲስ የተናገረው ለዚህ ነው። የእስራኤል ሕዝብ ነገር በዚህ ቦታ ላይ ተከስቷል ማለት ነው። ጳውሎስ ሄዷል፣ እስር ቤት ገብቷል። ስለዚህ እንደዚህ አይነት መልእክት ልኳል። እውነተኛ በሆነ ጽድቅ እንዲሁም ቅድስና እግዚአብሔርን እንድትመስል የተፈጠረውን አዲሱን ሰው እንድትለብሱ ነው ይላል። እግዚአብሔር ጽድቅን እንዲሆን ቅዱሳን እግዚአብሔርን እንድንመስል ተጠርተናል ማለት ነው። እግዚአብሔርን መምሰል ይጠበቅብናል። የአእምሮ መታደስ አእምሮ ከታደሰ ኃጢአት ነው ማለት እንችላለን። አንዴ ልቅመሰውና ከዛ እግዚአብሔር ይቅር ይለኛል የሚለውን ሐሳብ ከአእምሮአችን ይጠፋል ማለት ነው። ብዙ ሰው ቅዱሳኖች እግዚአብሔር የይቅርታ አምላክ እንደሆነ በደንብ ስለምታውቁ የኃጢአት ልምምድ እናደርጋለን ከዛኛው ቤት ይዘነው ስለመጣ። ከዛ በኋላ ብዙ ገጥመውኛል። 8 ሚስት ያለው አገልጋይ ሰው ገጥሞኛል በአገልግሎቴ ዘመን ማለት ነው። በጣም በሚደንቅ ሁኔታ ለ3 4 ሚስቶቹ ገጥመውኛል፣ አግኝቻቸዋለሁ። ሌሎቹም ማግኘት አልቻልኩም። ግን በትክክል የሚታወቅ ማለት በሚታወቅ ቤተክርስቲያን ውስጥ የሚያገለግል ሰው 8 ሚስት የነበረው ሰው ነበር። ይሄ ከዓለም ውስጥ የመጣ ማለት ነው። ዓለማውያን ነው እንጂ ክርስቲያን አይደለም። ግን ተሽሎክልኮ ገብቶ ክርስቲያን ነኝ ብሎ ዓለም ውስጥ እንኳን የሌለ በዓለም እንኳን ኃጢአት ነው ብለው የሚያስቡት በአእምሮ ያሉ ሰዎች ይሄን የሚያስቡት በጌታ መንፈስ ቅዱስ ቤት ውስጥ ነኝ ብሎ ይሄንን የሚሰሩ ብዙ ኃጢአትን እንደ ውሃ የሚጨልጡ ሰዎች አሉ። እግዚአብሔር ይቅር ይላል የሚሉ አዎ ይቅር ይላል። ግን የተለማመድከውን ኃጢአት ይቅር አይልህም ወይም ይቅር አይልሽም እግዚአብሔር። አውቀው እህቶች ወንድሞችን ለመጣል ወንድሞች ያሉበት አገልግሎት ቦታ ላይ የሚሄዱ እህቶች አሉ። ስራዬ ብለው ከዛኛው ቤት ይዘውት የመጡት ልምምድ ማለት ነው። ይሄ አሮጌውን ማንነታችሁን ያልሰቀላችሁ ሰዎች፣ አሮጌውን ህይወታችሁን ያልተዋችሁ ሰዎች ዛሬ እንደ እግዚአብሔር ሰው እናገራለሁ። ይሄን አሮጌ ነገር ከላችሁ ላይ ጣሉት አለ ጳውሎስ። አሮጌውን ጣሉና አዲሱን ሰው ልበሱ። አዲሱ ሰው ክርስቶስ ነው። ሰው መስሎ ወደ ምድር የመጣው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የመጣበት ዋናው አጀንዳ ከድቅድቁ ጨለማ ወደሚያስደንቀው ብርሃን እኛን ለማምጣት ህይወት ለመስጠት ነው።
ከአዳም የተነሳ ሁሉም ሰው ኃጢአት ሰራ። ለኃጢአት ስርየት ደግሞ ብዙ እንስሳዎች መታረድ ስለነበረባቸው ያንን ነገር ለማስቆም ለሁሉ ሰው አንድ አካል ሆኖ መጥቶ ለሁሉ ሰው የኃጢአት የበደል ስርየት ለማድረግ ኢየሱስ ክርስቶስ ራሱን ከሰማይ ወደ ምድር አመጣ። ወገኖች ያኔ በሰማይ ባለኝ ክብር አክብረኛል ሊሄድ ሲል በነበረኝ ክብር ያንን ክብሩን ጥሎ ነው የመጣው። ውርደት መስሎ አልቆጠረው። እኛን ለመውለድ የመጣበት ዋናው አጀንዳ ኢየሱስ ይሄ ነው። ስለዚህ አሮጌ ማንነት ሰው በጌታ ቤት እያለ ሁለት ሶስት ወንድ ጋር ወይ ሁለት ሶስት ሴት ጋር ግንኙነት መገናኘት ከእግዚአብሔር ክብር ያጎላል እንጂ ወደ እግዚአብሔር ክብር አያመጣም። ወገኖች አንዳንድ ሰዎች በዚህ ኃጢአት የተመላለሳችሁ ትንቢት የሚተነብዩ ሰዎች ወይም ነብይ ነን ብለው በተቀመጡ ሰዎች ላይ ስልክ ትደውላላችሁ። ከዛ ንገረን ትላላችሁ። እነሱም የራሳቸውን ስጋ መንፈስ ስለሆነ የሚያገለግሏችሁ ጥሳችሁ ትሄዳላችሁ፣ ተባርካችኋል ሊሏችሁ ይችላል። ከስንት አንዱ ከኃጢአት ተመለስ ሊልህ ይችላል። ከበደልሽ ተመለሽ ሊልሽ ይችላል። መንገድሽ ትክክል አይደለም ሊል መንገድሽ ትክክል አይደለም ሊል የሚችል ከመቶ ሁለት ሶስት ሰው ሊገኝ ይችላል። ሌላው ላይ ልህ ይችላል። ሌላው ከሰማበት ወይም ደግሞ ካፈለቀው ቦታ ከየት እንደሆነ የሚያውቀው ራሱና ራሱ ብቻ ስለሆነ ላንተ መልካም መልእክት ሲሰጥህ ካንተ ኃጢአት ጋር የተባበረ እንዳይመስል እግዚአብሔር ተባብሯል ብለህ አታስብ። ምክንያቱም ኃጢአትን በግልጽ ነግሮ ተመለስ የሚልህን አገልጋይ ውደደው። እሱ ትጥሳለህ፣ ትሄዳለህ፣ ትበረገዳለህ ብሎ ቢልህ ምን ጥቅም አለው? አንተ በኃጢአት ትመላለሳለህ። እግዚአብሔር አይን የለውም እንዴ? ጆሮ የለውም? እጅ የለውም? አካል የለውም? አያውቅህም? ያውቅሃል። የት ጋር እንዳለ ምን እየሰራክ እንዳለ በተለይ በክርስቶስ ያመናችሁ ብርሃን በላችሁ ላይ ስለበራ ግልጽ ነው፣ ትታያላችሁ። የትም ልትደበቁ ከእግዚአብሔር አትችሉም። ማንም ከእግዚአብሔር ሊሰወር አይችልም። እንኳን ክርስቲያን አህዛቡ ሊሰወር አይችልም። ስለዚህ ከኃጢአት ልምምድ ጋር ያደረጋችሁ እናንተ ለራሳችሁ አገልጋይ የመረጣችሁ ለራሳችሁ ነብይ ያስቀመጣችሁ ሰዎች ይሄ ለእናንተ ነው። ከኃጢአት ጋር ልምምድ ያደረጋችሁ ሰዎች አሮጌው ማንነታችሁን አውልቁ። ከእናንተ ጋር ያሉት ነቢያቶች ከእናንተ የባሰ የሞቱ ናቸው። ስለዚህ ይሄንን ኃይል ይሄንን የእግዚአብሔርን ክብር አታቃሉ። ጳውሎስ እዛ ቤተክርስቲያን ውስጥ የተካሄደ ያለውን ነገር በደንብ አድርጎ ያውቃል። እያንዳንዱ ቤተክርስቲያን ምንድነው የሚካሄደው? አሁን ምን እየተደረገ ነው? ምን እየተሰራ ነው? ኤፌሶን ቤተክርስቲያን ውስጥ ያለውን በሽታ ግልጽ አድርጎ በሽታውንም መድኃኒቱንም እየተናገረ ነው ጳውሎስ። እናንተ ጋስ እኛ ቤተክርስቲያንስ እናንተ ቤተክርስቲያንስ መሪዎችስ አገልጋዮችስ እንዴት ነው? ቤተክርስቲያናችሁን አይታችኋል? ትውልዱን አይታችኋል? ትውልዱ ላይ ጎራ ብላችሁ አይታችኋል? ለራሳቸው ነቢያቶችን የመረጡ ያስቀመጡ ለራሳቸው አስተማሪ ያስቀመጡ ትውልድ የበዛበት ዘመን ነው። ይዘመን እየሰረቀ እየበላ እያጭበረበረ አንተ ትጥሳለህ የሚባሉ ይሄንን በፍቅር የሚወዱ ያላቸውን ገንዘብ እንኳን ለዚህ ስጦታ አድርገው የሚሰጡ ናቸው። ተመለስ ብለህ ስትገጽጸው ቤተክርስቲያን ጥሎ የሚሮጥ ትውልድ ነው ያለው። ይሄንን የወለድ ነው። እነዚህን ያበዛ ናቸው። ስለዚህ ወገኖቼ አሮጌ ማንነታችሁን ጥላችሁ አዲሱን ሰው ልበሱት። አዲሱን ሰው ኢየሱስ ክርስቶስ ነው። እሱን ልበሱ። ስለዚህ ውሸትን ይላል 25 ቁጥር ላይ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋራ እውነትን ተነጋገሩ። ውሸትን አስወግዱ። ውሸት ትልቅ በሽታ፣ የክርስቲያን ትልቅ በሽታ ውሸት፣ ዝሙት፣ ፍቅር ማጣት፣ ትልቅ ገንዘብ መውደድ። እነዚህ ነገሮች ከእግዚአብሔር ቤት የሚያስወግዱ ናቸው። ከእግዚአብሔር መንፈስ የሚያስወግዱ ቅዱስ የሆነውን መንፈስ የምናሳዝንበት የመጀመሪያው ውሸት የሚናገር ሰው ውሸት የሚያበዛ ሰው ከለመደው እውነት ይመስለዋል። ውሸቱ በበዛ ቁጥር እውነት ይመስለዋል። እውነት ስለሚመስለው ውሸቱን እያዳበረ ይመጣል። ከእግዚአብሔር መንፈስ እየራቀ ይመጣል። ከውሸት ጋር መንፈስ ቅዱስ አብሮ ህብረት ሊያደርግ አይችልም። ስለዚህ ነው ፍቅር ማጣት። በባለፈው ሳምንት ተናግሬያለሁ። ፍቅር ማጣት ሰው ለሰው መኖር ካቆመ፣ ፍቅር የሰጠውን ክርስቶስን ለትውልዱ ማሳየት ካቃተው ያ ሰው ከእግዚአብሔር መንፈስ ተለይቷል። መንፈስ ቅዱስን በውስጡ ያለውን አሳዝኗል። ስለዚህ ከጌታው እርቋል። ለምሳሌ ገንዘብ መውደድ፣ ገንዘብ የኃጢአት ስር ይላል። መውደድ ሳይሆን ገንዘብን ልንጠቀምበት እግዚአብሔር አዟል። ገንዘብ ልንጠቀምበት ልናፈቅረው አይደለም።
ማፍቀር የሚገባን ኢየሱስን እንጂ ገንዘብ አይደለም። ገንዘብ ፍቅርን ሊያመጣ አይችልም ወገኖቼ። በገንዘብ የተፋቀሩ ሰዎች አይታችሁ ከሆነ ድንገት ከፍቅሩ ይወጡና ይጠፋሉ። ያ ፍቅር ገንዘቡ ሲያልቅ አብሮ ይጠፋል ማለት ነው። እውነትን ተነጋገሩ። ሁላችሁም የአንድ አካል ብልቶች ነንና ተቆጡ፣ ነገር ግን ኃጢአትን አትስሩ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ስፍራ አትስጡት ይላል። በቁጣችሁ ላይ ፀሐይ አይውጣ፣ ለዲያብሎስ ስፍራ አትስጡት ብሎ ይናገራል ጳውሎስ። ሰዎች ይቆጣሉ፣ ግን በቃ ፀሐይ ሳይወጣ እርቅ ማድረግ፣ ሰላም ማድረግ ይጠበቅብናል። ሰላማችንን መመለስ ይጠበቅብናል። ብዙ ፕሮግራም ላይ፣ ብዙ አገልግሎት ላይ፣ ብዙ የተለያዩ እህት ወንድሞች ላይ ጸብ ተረጭቷል። ያንን ጸብ ግን ማርገብ ይቻላል። ማስተው ፀሐይ እስከሚወጣ ድረስ አንዳንዴ ድንገት ሳታስቡ ወዳጆቻችሁ የሆኑ ሰዎች ድንገት ሳታስቡ ዝም ሊሏችሁ ይችላል። ትተዋችሁ ሊሄዱ ይችላል። ጥለው ሊሄዱ ይችላል። ቢቻል በደላችሁን መጠየቅ እና ይቅርታ መጠየቅ በድለን ከሆነ ብለን፣ ካልተቻለ ግን በእግዚአብሔር ፊት ሆኖ መጸለይና እግዚአብሔር ነገሩን እንዲያስረዳ መጠየቅ። ከዛ በኋላ ግን እንደማንም ጨክኖ ሰዎቹን ይቅርታ መጠየቅ። እግዚአብሔር የሚፈልገው በይቅርታ ሁሉን መጠቅለል ነው፣ ፀሐይ ሳይጠልቅበት ይላል። አንድ ጊዜ አንድ ወንድም አንድ ሐሳብ አምጥቶ ነግሮኝ ነበር እና ድንገት ጓደኞቼ ከኔ ተለይተው ሄደዋል። ምንም ጥፋት የለብኝም፣ ምንም ያረኩት ነገር የለም፣ ግን ትተውኝ ሄደዋል። አይ ጥፋት ካሌለ ምንም ችግር ጠይቃቸው፣ ደውልና ሰላም ነው ወይ በሰላም ነው ወይ ተለያችሁኝ ብለህ ጠይቅ። ለነሱ መልስ ትሰጣለህ፣ መልስ ይሆንልሃል። ከዛ በኋላ አዎ ሰላም ነው ካሉ ጊዜያቸው አልቋል ማለት ነው። ካንተ ጋር የሚሄዱበት መንገድ ጊዜው አልቋል። አንዳንድ ጊዜ ራሱን የቻለ የሚያሳየን ነገር አለ። አብሯችሁ የሚሄዱ ሰዎች ያለ ምንም ጸብ ከተለዩአችሁ እሱ የእግዚአብሔር ጊዜ አልቋል ማለት ነው። የእግዚአብሔር ጊዜ ባለቀበት እኛ መንፈራፈር አይጠበቅብንም። የእግዚአብሔር ጊዜ ስላለቀ ለነዛ ሰዎች ግን መጸለይ ያስፈልገናል። ለቤተሰባቸው እንደ ድሯችን መጸለይ ያስፈልገናል። ካገኘናቸው ሰላም ልንላቸው ይገባል። የተቸገሩ ጊዜ ወይም ደግሞ የሆነ ነገር ከደረሰ ከሰዎቹ መገናኘት መቅረብ ያስፈልገናል። በሆነ ጊዜ ተቀራረባለ፣ በሆነ ጊዜ ትለያለ። ግን እሱን አይደለም ጳውሎስ የሚለው። ጳውሎስ እየተናገረ ያለው ጸብ በግልጽ ሰው ከተጣላ ያንን ነገር ለማፍረስ ፀሐይ ሳይወጣ ሳይጠልቅ አንድ ነገር ላይ ድረሱ ይላል። ጌታ ለዘላለም የተባረከ ይሁን። 28 እንደዚህ ብሎ ይናገራል። እንደ አስፈላጊነቱ ለሌሎች የሚያንጽና ስሜዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ ይላል። ምክንያቱም እኛ ለቤዛ ቀን የታተማችሁበትን ቅዱስ የእግዚአብሔርን መንፈስ አታሳዝኑት ይላል። ቅዱስ የሆነውን የእግዚአብሔርን መንፈስ አታሳዝኑ። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። ሁሌ እግዚአብሔር መልካም ነው። ሁሌ እግዚአብሔር ጻድቅ ነው ወገኖች። የሚሰራውን ነገር ያውቃል ጌታ። ስሙ ለዘላለም ብሩክ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር እንዳያዝን፣ ጌታ እንዳያዝንብን አዲስ ነገር ማድረግ ይጠበቅብናል። በዚህ ጸልዬ ጨርሳለሁ። መንፈስ ቅዱስ ይባረክ። እግዚአብሔር አምላክና መድኃኒት ሆይ ስለዚህ ሰዓት እጅግ አድርገን እናመሰግናለን። ክብር ለዘላለም ላንተ ይሁን። መንፈስ ቅዱስ ሆይ ተባረክ። ኃያል ጌታ ተባረክ። ብርቱ ጌታ ተባረክ። ጻድቅ የሆንከው ጌታ ተባረክ። ልዩ የሆንከው ጌታ ተባረክ። አስተማርከን በዚህ ማለዳ፣ ነገርከን በዚህ ማለዳ፣ ረዳን በዚህ ማለዳ፣ ከኛ ጋር ሆንክ በዚህ ማለዳ። ክብር ለዘላለም ላንተ ይሁን። ጌታ ሆይ ለቤዛነት የታተምንበትን መታተም በማሰብ እግዚአብሔር ከአንደበታችን የሚወጣውን መጠበቅ እንድንችል አቅምና ጉልበት ስለምትሰጠን እጅግ አድርጌ አመሰግናለሁ። ለእያንዳንዳችን እግዚአብሔር በልባችን ብርሃን ስለምታበራ፣ የተለየ ነገር ወደኛ ስለምታመጣ፣ ጻድቅ የሆንከው ጌታ ከኛ ጋር ስለምትሆን እጅግ አድርጌ አመሰግናለሁ። ክብር ለዘላለም ላንተ ይሁን። መንገዳችን በፊት የቀና ይሁን። መንፈስ ቅዱስ አንተ ከኛ ጋር ስላለ ተባረክ። ቀሪውን ሰዓትና ቀሪውን ጊዜ ሁሉ ተረከብ። ከፍ በል ከፍ በል ከፍ በል። የናዝሬቱ ኢየሱስ ተባረክ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ስለ ሁሉ እናመሰግናለን። ከፍ በልልን፣ ተባረክልን። አሜን። በሆነው ልጅ በኢየሱስ ስም አሜን። ቅዱሳኖች እግዚአብሔር ይባርካችሁ። መልካም ሳምንት